ፍቅረኛ ነሽ? ቅዱስ ነሽ ነው? ሰላም እንዴት ናችሁ? የቤተልሔም ኩምሳ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እስማሙ ስሜ ዩቲዩብ ከፍተናል። ሁላችሁም ሰብስክራይብ ያደረጋችሁ ጀምሩት ቪዲዮን ማለት ነው። በጣም ተወዱታላችሁ። ከዚህ በኋላ በጣም ይገራሩ ቆንጆ ውሏችንን መጋበዝ የምንፈልጋቸውን ሰዎች እናንተ የምትፈልጉትን ሰዎች ኮሜንት ላይ ያስቀምጣችሁልን እንጋብዝላችኋለን ማለት ነው። ዛሬ ግን ሁለታችን እንዴት ነው ቤት ውስጥ አናወራችን እንግዲህ አንድ ዓመት ነው ብለን ላይ መኖር ከጀመረ እንዴት ነው የሚለውን በጥያቄ መልክ እናያለን ማለት ነው። ጥያቄ ጠያቄ እናዝናናችኋለን፣ እኛም እየተዝናናን ማለት ነው። አብራችሁን ቆዩ፣ አብራችሁን ሆኑ። እዚህ ጋር ጥያቄዎች ተዘጋጅተውልናል እና እነዚህ አንዳንድ እያልን እንጠያየቃለን ማለት ነው። ይሄ ስፔሻል ጥያቄ ነው። ይሄ ስፔሻል ጥያቄ ነው። መጨረሻ ላይ ነው የሚሆነው። ማነው ፎቶ የሚነሳው እና የሚያነሳው? ፎቶ የምትነሳው እሷ ናት። የምታነሳው ደግሞ ማነሳው እኔ ነኝ። በጣም ሰልፊ የምትነሳው እሷ ናት። የምትወደው እሷ ናት። በጣም ነው ፎቶ የምወደው። በዚህ አንድ ዓመት ውስጥ የተማርሽው ነገር ምንድን ነው? ይሄን አንቺ መልሽ። በዚህ አንድ ዓመት ውስጥ አብረን ስንኖር የተማርሽው ነገር ምንድን ነው? በዚህ አንድ ዓመት ውስጥ ብዙ ነገር ነው የተማርኩት። ብዙ ጊዜ ያው ጓደኝነት ከባድ ነው ምናምን አብሶ የሴት ጓደኛ ከባድ ነው ምናምን ይባላል እና በዚህ አንድ ዓመት ውስጥ አንድ ላይ ስንኖር ከአንቺ ብዙ ነገር ነው የተማርኩት። ከህይወት ብዙ ነገር ነው የተማርኩት እና የተማርኩትን በቃ እንደዚህ አይነት ጓደኛ እንዳለ ሳይተሽኛል ሲሪየስ አናርጋል እና በጣም ብዙ ነገር ተማክረን የኑሮ ውድነት እንዴት ነው ቤተሰቦቻችን ያሳደጋችሁ? እግዚአብሔር ታናንተ ተረሳችሁ። እግዚአብሔር ጌታ እናንተ እንዴት ነው ቤተሰቦቻችሁ በየቀኑ ቁርስ ሰራት ግን የነዩ ምናምን እንዴት ነው ያሳደጉን? እግዚአብሔርን በጣም የከበደ ነገር የኑሮ ውድነት ነው። በጣም ነት ማን ነው የሚያወራው? ማን ነው በጣም የምታወራው ከፋፊ ነች። በጣም ታውቂያለሽ። ብዙ ደረሱ እኮ ትለያለሽ ታውቂያለሽ ስታወሪ። እሺ በእኔ ላይ ተናደሽ ግን ያልነገርሽኝ ነገር ንገሪኝ። በእኔ ላይ ተናደሽ ግን ያልነገርሽኝ ነገር አለ? መጀመሪያ የለም። እዛው ስለምንነጋገር ብንናደድም የሆነ ነገር ቢፈጠር እንዲሁ እዚሁ ስለምንነጋገር ነው እንደዚህ ነው ብዬሽ ነገር ማሳደር አላውቅም። መቼም ብናደድ አላሳድረውም። ደግሞ እንደዛ ደግሞ በጓደኝነት አይሳፍም። እንደዚህ አይነት ማሳደር ነው ነገር አፍካት መታ መኝታ ቤቴ መታ በቃ እንድታረቃት አድርጋኛለች። ተሳሻለሽ ጥፋቴ ይቅር ግን ከዛ መኝታ ሄጄ ይቅርታ ብያትና አብያት አድሬ ፊክስ እና ታድራና እናቀመ ወይስ አልፋጅ ማለት ነው ወይ ዓለም ነው የሚያውቀው ይሄንን እግዚአብሔርን አንደኛ አልፋጅ ነች። አንደኛ ስማ ጌታ የላችሁ ጠዋት 3 ሰዓት የተባልኩትን ቀጠሮ እኔ ማታ 11 ሰዓት ላይ እችላለሁ። በጣም አልፋጅ ሁሉም ያቀደም ግን ማስተካከል የምፈልገው ባህሪ ነው። ታውቂያለሽ እግዚአብሔርን ተካኪ ይርዳሽ። እድሜ ልክ ሰው እንደዚህ ነው። እድሜ ልክ እንደዚህ እንግዲህ ስንተዋወቅ 11 ዓመት ምናምን ይሆናል። ከድሮ ጀምሮ የሚያውቃት ሰው ራሱ ይመሰክራል። አልፋጅ ነች እውነት። እሺ መቀየር ያለብኝ አንድ ነገር ቢኖር ምንድነው ማለት ነው? መቀየር ያለብኝ አንድ ነገር ቢኖር ምንድነው? ኦኬ እኔ ላይ መቀየር ያለብኝ አንድ ነገር ቢኖር መሰለኝ። ከዛ ምንድነው መቀየር ያለብሽ ብዬ ማስበው የእንቅልፍሽን ጉዳይ ወይ እግዚአብሔር እንዴት እንደምትተኛ አታውቅም። በጣም የምትተኛው እና እንትን ቀንና ሌሊት ላይ ተዛባባት እሱ ነው እግዚአብሔር ይሄ ነገር አስተካኪ ሁሌ ነው ላስጌታ ሌሊት ማኛው ሰው ቀን ንቂ ማታ ግን ተኝ ይላል። ሰው የተለያየ ነው ተውና ይሄን አስተካኪ ይላል። ይሄን አስተካኪ ነው ወይስ አታጨም እኔ የምመስለው የትኛውን ታዋቂ ሰው ነው? ቱርክ ፊልም የምታዩ ከሆነ አሁን ላይ የሆነ የገጠር ካራክተር እንሰራለች እና በጣም ነው የምወዳት። ሪል ስሟን አላውቀውም እና ደግሞ ሌላ ቃል ማለት ነው። ወይ እህቴ በእናትሽ እቺን እኮ የምትመስይ እሷ ነሽ ልትሰሪ ምናምን ነገር እላታለሁ። ሪል ስሟን ስለማላውቀው ደግሞ የምመስልሽ ስራ ምናምን ነገር እና ደግሞ ይሄ ቱርክ ፊልም በጣም ስለምወድ ታሪካቸውን ምናምን ይሄ ሪል ላይፋቸውን መስማት ምናምን ማየት እወዳለሁ እና የእሷን ጥንካሬ ኤቭሪቲንግ ሳይ ትመጣብኛለች ሰው እንደዛ ነው። እንካርምሽ እሱማ ወይስ ማን ነው የሚያውቀው? እሺ ቀጣይ ማነው ምግብ ማብሰል የሚወደው? እኔ አልወድም ነበር ግን አሁን ግን እየሞከርን ነው። እውነት ለመናገር እና ወቅት ፈልጋለሁ አሁን ለማለት እሷ ደግሞ ጊዜ ትፈልጋለች። የሆነ መነሳ ከተነሳባት ቤቱን ሙሉ በሙሉ ምናምን ማጽዳት ማብሰል ኤቭሪቲንግ ትሰራለች። ግን ደግሞ ካስጠላት ደግሞ መቼም ላሰባ ትችላለች ማለት ነው። እሺ እንዲህ እያልን እንግዲህ እየሄድን ነው። ሰብስክራይብ ማድረግ እንዳትረሱ እባካችሁ። ቀጣይ ማን እንደሚጋበዝላችሁ ደግሞ ኮሜንት ላይ አስቀምጡ። ቶሎ ደግሞ ኖቲፊኬሽን እንዲደርሳችሁ ከላይ የደወል ምልክቷን መጫናችሁ እንዳትረሱ። ኦፍኮርስ ቡና እየፈላልን ነው። ከኔ ጋር የገጠመሽ አሳፋሪ ነገር ከኔ የገጠመሽ አሳፋሪ ነገር ምንድን ነው? ከአንቺ የገጠመኝ አሳፋሪ ነገር ምን አለ? ተሰውሻል አሳፋሪ ምናምን ሊባል አይችልም። ግን ስካይላይት ገብተን ማለት ነው ይሄ የሊፍቱ የደረጃው ሊፍት ጭራሽ ነው የምትፈራው። በጣም እኔ እፈራለሁ ግን እሷ ደግሞ በጣም ነው የምትፈራው። ወይ እናት መጣ
ቡና ድንግሬ ሞመንት ወደዋል እና ያንን እኔ ወጣ ፈልጌ በደረጃ እሷ አልወጣም ብላ በጣም ስታስቸግረኝ ስንታገል ምን ስንል ከዛ የሆነ ሰውዬ ሌላ ልጅ ማለሽ ብሎ ነገሩን አብረን ሄደናል። አዋራጅ እኔ ነገር መሞከር ደስ ይለኛል። ገባችሁ? ለዛ እኔ ቤት ውስጥ መስራት ማልወደው እኔ ጌታ ስም እቃ ማጠብ አትወድም። ሽንኩርት መክተፍ ጭራሽ ሲጀመር ቤተሰብ ውስጥ ራሱ ሽንኩርት መክተፍ ከማየ ውጭ ነው የሚወደው መሰለኝ። እህቶቿም ሲመጣ አይወዱም ሽንኩርት መክተፍ እና እንደዛ ላይ እቃ ማጠብ ደግሞ ጭራሽ አትወድም። በስመ አብ ወወልድ ወመንፈስ ቅዱስ። እቃ ማጠብ ስፔሻሊ ደግሞ ድስትና ማማሰያ ማጠብ እንዴት እንደምጠላ አጠቃላይ እቃ ማጠብ አልወድም። ግን ግዴታ ከሆነ አንዳንዴ አጥባለሁ። ግዴታ ከሆነ ከሌለው የመሳልነው ደግሞ ቤተሰብ አታውቅም። ነበር ለምን ያንባሉ አብረን ያደረግነው በጣም አስብ ነገር አረኛ በላይፋችን ብዙ ነገር ያለው ማይወራ በጣም ብዙ አለ። ባይዘው እሺ ትንሽ ይዘግ ሊላስብ ይሄ ጥያቄ ይቀራል እዚህ ጋር ከመጣለን እናወራለን ማለት ነው። አንሻንቺ ያስተውሽ እኔና አንቺን ያስቀው ብዙ ታሪክ ያለ በሶፈን ኮሎ እንዴት እንደይመጣል በጣም የሚመገበው ማን ነው? ኦብቪስሊ ያስቀናል። አበላላ ያስቀናል። እና በጣም በቃ ምግብ በጣም ነው የምትወደው። እና አሁን ቤቱ ስትውል ምናምን የሆነ ነገር እያኘከች ምናምን ፊልም ስታይ እየሰራች ምናምን የሆነ ነገር የበላሽ አለ ደስ አይላትም። በአጠቃላይ ሙሉ ቀን የምትበላው በቃ በጣም ትክክለኛ ነገር ግን አሁን ላይ ትቻለሁ እንዴ ዳይት ላይ ነኝ። አሁን ትቻለሁ። እሺ እንደዚህ አይነት ነገር ግን በጣም ሰው ያቀያል በምግብ። እሺ መጀመሪያ ስንገናኝ ምን አሰብሽ ስለኔ? መጀመሪያ ስንገናኝ ምን አሰብሽ ስለኔ? ይሄ ማለት ከአንድ ዓመት በፊት ልንኖር ሳይሆን 11 ዓመት በፊት ማለት ላስታውስ ይችላል። አንደኛ ሁለተኛ ደግሞ ያኔ እንደዚህ እንሆናለን ብዬ አላሰብኩም። አጋጣሚ ነው የተገናኘ ነው። ቸርች አብረን ነበርን። ከዛ በኋላ ደግሞ ትምህርት ቤትም አብረን የተማርን ኮሌጅ እና እንዲህ ነው ግን ብዬ ማስታወስ የለም ማለት በቃ እንደዚህ እንሆናለን ብዬ ሳላሰብኩኝ ያኔ ዝም ብላ በቃ ጓደኛዬ ነበረች። ያኔ ከዚህ ውጭ መጀመሪያ ግን ያደረኩት ነገራት ነገር ፋሻል ኤክስፕሬሽን ነው መጀመሪያ ስንገናኝ የተገናኘን ቀን መጀመሪያ ግንኙነታችን ቸርች ላይ እንትን አለ የድራማ ቲም ምናምን አለና እሷ ያው አክቲንግ ምናምን ከልጅነት እስካሁን ድረስ በቃ በጣም እንትን የምትለው ነገር ነውና አስተያየት እንድትሰጥ ድራማ ሲሰሩ አስተያየት እንድትሰጥ ተጋበዘች ማለት ነው። እንግዲህ አስቦት ከ11 ዓመት በፊት ነው። ኮሜንት እንድትሰጥ ነው ድራማ ላይ የሚሰሩት ሰዎች የኛ ቲሞች ናቸው ማለት ነው። አልሰራም እነሱ ናቸው የሚሰሩትና ከዛ አስተያየት ስጭ ምናምን ስትባል ሁሉ ነገር በጣም አሪፍ ነው ምናምን ነገር ግን እዚህ ጋር ፌሻል ኤክስፕሬሽን ይቀራቸዋል ምናምን ነገር ብላ የሆነ እንዲህ እያሉ የሚያወሩ ሰዎች አጣች እንደዛ ነገር እንደነች እና እንትናችን እሱ ነው የተገናኘ ነው ያኔ ነው እና ሰው በብዛት ይገመታት ቀበጥ ምናምን ሳያውቃት ማለት ነው። እንደዛ ነው የምትገመተው። እኔም ኦብቪስሊ ያኔ ወርድ ምናምን ስሰማ እንደዛ ነው የገመቱት። በፌሻል ኤክስፕሬሽን መጣሽ ምናምን ነገር ነው የሚባለው ግን ሶስት ቢስ ባይዘው እሺ ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ በኋላ የኛን አሁን ቲክቶክ አካውንታችን ላይ ቡና የሚል አካውንት አለ። እሱ ላይ የምትለቃቸው ነገሮች ብዙ ሰዎች ይወዷቸዋል እና ልክ እንደዚህ አይነት የሆኑ ቪዲዮዎችን እንድንለቅላችሁ የምትፈልጉ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ያደርጋል። የቤት ውስጥ ኤቭሪቲንግ ዲቴል እንፖስትላችኋለን። ከአይነቶች ባህሪ ምንድን ነው? በሰው ዘንድ ሊወደድ የሚችል እኔ የሚያናደኝ ባህሪ አለ። በጣም የዋናት ይሄ ሞኝ ታውቃላችሁ። በቃ ማንም ሰው ሊሸውለት የሚችል አይነት ሰው ናት። በቃ ይሄ የማዘን ልብ በጣም ስላላት ምናምን ነው። በእርግጥ ጥሩ ባህሪ እኮ ነው፣ ግን ደግሞ ይጎዳል እና እሱ ነገር ደስ አይልም። ፕላስ ደግሞ በጣም የምወደው ባህሪዋ ምንድን ነው? ይሄ ሰው መረዳት ምናምን ትችላለች። በጣም ሰው መረዳት ትችላለች። ሰው መጠየቅ ይሄ ምንድን ነው የሆነ ነገር ከከፋችሁ ምናምን ነገር ማውራት ምናምን ወይ በጣም ለሰው ደግሞ ኬር ታደርጋለች። በጣም ማለት ነው እንዴት ነው ወይ የሆነ እኔ እረሳለሁ እኔ እንደዚህ ነገር እረሳለሁ ስለ ሳምባዲ ቸልተኛ ነኝ በጣም ማለት ነው እና እሷ ግን ኤቭሪቲንግ ፋሚሊ ፍሬንድ በቃ ሁሉንም ማለት ነው በጣም ለሁሉም ትጠነቀቃለች ለምንም ነገር እና ይሄ ባህሪው ቆንጆ ነው። ፈታኝ የሆነ ጥያቄ የለም። ኔ ፈታኝ ጥያቄ ማነው ሽንት ቤት የሚቆየው? አንቺ ሊጻፍ እግዚአብሔር አስገብተሽ ነው አለ አሁን የሆነ ነገር ልታረግ ብላ ቆይ ሽንት ቤት ይጓጓለች እንደማትመለስ ቶሎ ስለማ አረጋሽ ዲያገሽ ጂ ነው ማለት ረጅም ታምረ ሊመሰክራለ ብላለች። ልገባ ካለች ተሰላምታ ምናምን እንደመግባት በሉት በጣም ሽንት ቤት የምትቆየው እግዚአብሔር ገርመኛል። ይወድሻንሽሽ የሚደርስ ጥያቄዎች እኔ በሶስት ቀናት ለሽ አንዳንድ ሚል ፓርት አለበት። ቅድም እንዳልኳችሁ በጣም እናድበት ፓርት አለ። አንቺ አመሻል ለሰው እንደዚህ ምናምን ምላት ብዙ ነገር ስላለ አንደኛ እሱ በጥሩ ብቻ መገለጥ የለበትም። ሁለተኛ ደግሞ በጣም በሰው ልክ ይዛ ተቃራኒ ማለት ነው። በጣም እንዴት ነው ትጠነቅቃለች፣ ለሰው በጣም ትጠነቅቃለች ማለት ነው። በቃ ጥንቁቅ ናት። ሁለተኛ ሶስተኛ ደግሞ
እንደምታውቋት በጣም ዘናጭ መቼም አይሰለቸው ዘናጭ ነሽ ጌታ እና በቃ እሱ ነገሯን በጣም ነው የምወደው። እንደዛ መሆን በጣም ይከብዳል። መኖር አይደለም ባይዘው የምር በቃ ከድሮ ጀምሮ ማንም ነው የሚያውቀው አይደል? አቅም ይሄ ነገር እሺ እየበላን እየጠጣን እንጫወታለን። እንዲህ ለወደፊት አብረን የምናደርገው የሚመስልሽ? ኦ ማይ ጋድ ለወደፊት ትራቭል በጣም እናደርገው ሳስበው ተመልሰን ምናምን ደግሞ ሌላ ቦታ ትራቭል አንድ ላይ በጣም ትራቭል ምናምን ይመስለኛል። ሊሳካልን እግዚአብሔር ቢያደርግልን በጣም ደስ ይላል። ፈንሻ ፊንጅ ፊኒ ቆንጆ ችግር የለም። እዚህ ደብሮሽ ነው በጣም ለሊታለሽ አልሽ ለሽ ነው በእኔ ምክንያት አልቀሰሽ ታውቂያለሽ ወይ? ኢየሱስ በመጥፎም እኮ ነው በጥሩ በጥሩ እኔም ቤቱ ላይ መጣስ አይደለም በጣም አዝናለሁ እንጂ እኔ ባይወዜ ጥሩ የሚመጣ ሰው አይደለሁም እና በጣም እንትን ካላለኝ በስተቀር ምናምን እንትን አይለኝም። ግን ደግሞ ውስጤ ዝም ግን ይላል፣ በጣም ያዝናል። የኔ ደግሞ በቃ የእሷማ ደግሞ የተለየ ነው፣ ቅርብ ነው። እሺ ቡና ቦታት መጥቶልኛል። ቡና ስለማልወድ እሷ ደግሞ ቡና እንጠጣላት። ኦብቪስሊ ቺርስ ቆንጆ ቡና በወተት። እሺ ከኔ ምን መማር ትፈልጊያለሽ? ጉብዝና እግዚአብሔር ይገርመኛል። እውነት አሁን ለሊቱ ሙሉ አንድ ቤት ስትሰራ የምታድረው እንዳልባችሁ ለጠቀም ቀን የምትተኛው እና ለሊቱ ሙሉ እንደዚህ በቃ አይደክማትም። ይሄ ጠንካራ ሰው ነች፣ እግዚአብሔር የስራ ሰው ነች እና አሁን ለነገ ማድረስ እንዳለባት ካወቀች ግዴታ ቸልተኛ አይደለች። በስራ ጉዳይ በጣም ጠንካራ ሴት ነች እና ጥንካሬሽን እኔም ግን ይህን ብናገር መመለስ እችላለሁ። ጠንካራ ሰው፣ ስራ ማይመርጥ ሰው፣ ስራ ማይሰለቸው ሰው ከድሮ ጀምሮ ብለሽ ብትጠይቂኝ ማንም ሰው ብሎ ቢጠይቀኝ ሲጀመጀመው እኛ ጀማ አለን እና የሆነ ታይም ላይ ምናምን እና ሁሉም ይመሰክራል። እግዚአብሔር ምስክሬ ነው። ትልቅ ቦታ የሚገባት አንደኛ ሰው ናት። ምንም ሰው አይሰለቸው። እኔ እግዚአብሔር በጣም ጎበዝ ናት። በቃ ከትንሽ ከትልቅ ስራ ላይ ጎበዝ ነሽ። አንቺ ከኔ ጋር የምትወጂው ቦታ ምንድን ነው? ስንሄድ የሚያዝናናሽ ቦታ በጣም እንትን እናበዛለን። ይሄ የምግብ የምንበላበት ቦታ ሬስቶራንት ምናምን በቃ እንደዚህ አይነት ቦታዎች በጣም እንወዳለን። ስቶሪያችንን ምናምን አይታችሁ የምታውቁ ሰዎች ካላችሁ በቃ ሁሌ ነው ቤት የምንበላ አይመስላቸውም ምናምንና እሱ ፓርት በጣም ወርዶ በጣም አይተሽከረከረን አዲስ ምግብ ያለበት ቦታ ሄደን መብላት ቦታ ደስ ይለናል። ምናምን በጣም ጽድት ያለ ቦታ ምናምን ደስ ይለናል። ቤቱን አሁን ከደበረ ምናምን ሄደን እንብላ የሚለው ነገር ቦታ ካስጠላን እዚሁ ብቻ እንደዚህ ብላ ልታወፍረኝ ነው እሷ ዳይት ላይ ነች። እኔ ግን ልታወፍረኝ ነው እንደዚህ ያደረገች ለእኔ ዳይት ላይ ሆኜ እሷን መከሰው ዝም ብላ እኔ በ24 ሰዓት ውስጥ ብጠፋ ምን ታደርጊያለሽ? ወይኔ በኢየሱስ በጣም መጥፎ ጥያቄ ጌታ ምስክሬ። ምን ታደርጊያለሽ ነው? ምን ታደርጊያለሽ ነው? በ24 ሰዓት ውስጥ ብጠፋ ምን ታደርጊያለሽ? በጌታ ስም አይጠመን፣ በኢየሱስ ክርስቶስ ስም አይጠመን። እንደዚህ አይነት ፈተና ግን ልትሄጂ የምትችይበት ቦታ ምናምን ነገር ነው ቼክ ማድረግ መጀመሪያ አስባለሁ። ልትሄጂ የምትችይበትን ቦታ ፋሚሊ ጋር ጭራሽ አይሆንም። ምክንያቱም ፋሚሊ ጋር ካልነገርሽኝ እንደማትሄጂ ግልጽ ነው። ከዛ ውጪ የት ልትሄጂ ትችያለሽ የሚባለውን ቦታ ሁሉ አስሳለሁ። ወይ እኔ ተጫንቄ ከዛ ቤተሰብ ደግሞ ገና ላስጨንቅ ነው አላደርገውም። እና እንደዚህ አይነት ነገር አይመጣም። እኔ ከዚህ ጥያቄ በኢየሱስ ምን ብለሽ አመጣሽው? አንቺ ነሽ ካጣሁሽ እንደማደርገው ከዛ በ24 ሰዓት ውስጥ እኔ ሳቦን ምን ሆናለሁ? እኔ ሳሰምቶኝ ከቤት ማውጣ ከዛ መተኛት የሚወድ እንስሳ ምንድን ነው? ውሻ አይነት ከቤት አትወጣም። ከቤት አትወጣም ብታየው እሷ ሳትወጣ ስትቀር ኧረ ግን ውጭ ናፍቅሽ ምናምን ብላትም ምንም ማለት ነው። በቃ ውጭ አትወጣ፣ ቤቷን ነው የምትወጣው። ቤቷን ስራዋም ያው ቤቱ ስለሆነ ግን ጭማት በጣም በጭራሽ አትወጥ። እሺ ሁለታችንም ሁላችን ቢቀያየር ምን ይፈጠራል ነው? እኔ አንቺ ቦታ አክቲንግ ምናምን ውጪ ምናምን ብሆን ማለት ነው። አንቺ ደግሞ እዚህ ከኔ የኔ ውሎ አንድ ቀን ብትይ አንድ ቀን በፍትይ ጥለሽ ነው
አትወጂም አንቺ እንትን አንቺም እኮ ደግሞ ቤት መዋል አትወጂም። በጣም ይገርም ነገር ቤት ቡል ማለት ነው። በሳምንት ውስጥ ቀረጻ ከሌለኝ 2 ቀን ምናምን ቤት ቡል ነውና 2 ቀን ግን አጣጥሜ ነው የምቀመጠው። ራሴን ኬር እያደረኩኝ ከሷ ጋር ታይሞችን ቆንጆ ታይሞችን ያሳለፍን ምናምን ማለት ነውና አሁን ከዛ 2 ቀን አልፎ 3 ቀን ምናምን ከሆነ ግን በጣም ይሰለቸኛል እና በሶስተኛው ቀን የሆነ ቦታ ፈልጌ እወጣለሁ ምናምን እንጂ ያሉት እሷም ደግሞ እንጂ ሙሉ ስለማትወድ ጭራሽ የኔና የሷ ውሎ መቀየር መቼም አይችልም። እሷ በጣም ይከብዳታል። እግዚአብሔር እኔ እንደው አንዳንድ ነገሮች ግዴታ ስለሆኑብኝ እኮ እወጣለሁ ግን ግን ለሪትኛ ስራ ተነስቼ ነው እኔ እንደዚህ አይነት ህይወት አልችልም። በኢየሱስ ስም በቃ ታኝተሽ ነው የምትስራሽ ማስተሪ ነው እንጂ ስራ ነው ማስተሪ ነው። ይሄንን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ይደረግ። ለቀጣይ ደግሞ የቡና ታይም እያሳለፈን ከማን ጋር እንደዚህ እንድንጠያይ የምትፈልጉ ሰዎች ካላችሁ እንትን አብላችሁ ኮሜንት አድርጉልን። ኮሜንት ላይ በብዛት የተጻፈውን ሰው የእውነት ይጋበዛል። አሁን እንደምን ሰሌክት አድርገን በብዛት ከተጻፈ ውስጥ እናቀርብላችኋለን። ስለኔ ሰዎች የሚሳሳቱት ምንድን ነው? በጣም ቆንጆ ጥያቄ። ምንድነው? ጉረኛ ትመስያቸዋለሽ በጣም ይሄ በኔ ሳይድ ራሱ ያሉ ጓደኞች ይሄ በቃ ሞር ዲቴል የማያውቋት እንደዛ ነው ብለው የሚያስቡት እና ጉረኛ ትመስላቸዋለች፣ ቀበጥ ትመስላቸዋለች ምናምን ማለት ነው። ግን በቃ የተለየች ነች ጭራሽ ማለት እንደምታስቡት ጭራሽ አይነችም ጭራሽ ማለት ነው። ለነገሩ ሰው ካልተግባባ እንዴት ያውቃል? ገስ ያሉ ነው ከውጭ ብዙ ጊዜ ሳይንሰው ጉረኛ ምናምን በቃ ራሴን እንትን ምድር አሁን ነው የሚመስለውና እንደዚህ አይነት ሰው ደግሞ ጭራሽ አይደለም። ጭራሽ ቀበጥማ ንግግሬ እንግዲህ እንደምትሰሙት ነው። ግን ከንግግሬ ጀምሮ ቀበጥ ነው መስላችሁ። እኔ ደግሞ ቀበጥ ጭራሽ አይደለም እና ግን ብዙ ሰው ከውጭ ነው እንደዚህ ይለኛል። ያ እኔም ድሮ ብዬ አስብ ነበር። ሰው ላይም አልፈርድም። በሄድ ብዬ ማስበው በሚወደው ሀገር የትም ትራቭል ብታደርግ ደስ ይላል። እኔ ትራቭል ማድረግ እወዳለሁ፣ ግን አይዶ መኖር አይደለም ብትወዱ መኖር አልፈልግም። እሷ እዚሁ ከነ ፌመስ ከነ ፍምስና ማከረ ጀምሮ የምትይው ባይዘው እንደዚህ ተቀይሻ ፌመስ ሆኜ እዚሁ ሀገር እየኖርኩ ነገር ግን በጣም ትራቭል ማድረግ ምናምን ነው የምትለውና ያው ስለዚህ አንድ ቦታ ብቻ ትራቭል ማለት ያ ኮሪያ ኢን ያሲያ ከሰሚዳ ኮሪያ ሄዳለች። እግዚአብሔር ከዛ በላይ ያብዛላት። አሜን። ያብዛልን ያርግልን። የኔ በጣም የሚያስቅሽ ልማድ ጌታ ልንገራችሁ፣ ምግብ ስንበላ እንደው ምናልባት አብራችሁ ምግብ ከሷ ጋር በልታችሁ የምታውቁ ምግብ ስንበላ አንድ ጎረስ ብቻ ገባና እኔ በደንብ ያስተዋልኳት ብዙ ጊዜ ያስተዋልኳትና ትላለች ብታይ አንድ ጎረስና ሰው እንደዚህ ነው ትክክል የሚበላው ወይ ስለ ያወራ ይችላል ካዛ ጋር ሰው ጋር እሷ ግን ምንም አይነት ሙዚቃ ሳሰማ ማለት ምንም አይነት መዝሙር ምንም ሳሰማ ለምን ትረሳዋለች? ከዛ ድጋሚ ትጎርሳችን ዘይ ማለት በጣም የሚያስቀኝ እሺ እያለቀ ነው። ወደ ስፔሻል ጥያቄ እየደረስን ነው። ባይዘው ያኔ ሳትናገሪ ቃይን ተጠቅመሽ ታውቂያለሽ ወይ? ሁሉ ነገር የጋራ ነው የምንጠቀመው ምናምን ልብስ ሳይዝ ስለማይሆነኝ እንጂ ልብስ ራሱ እሷም ደግሞ በቃ እንደዛ ልብስ ብቻ ነው በቃ ይናሳ እንደው ወይ ከስቼ ሰው መለስ አለብኝ ወይ ደግሞ ፍራን ይከበጣ እኔ ሽዳይ ስለጀመርኩ ከስቼ ሰው ለምንደርስና ልብስ ምናምን የሚባል ነገር ላይ እንትን እንዳለን እንጂ አዘርባይስ ሁሉንም ነገር በጋራ ነው የምንጠቀመው። ታንሹ ነገር አለ። እሺ በዚህ 1 አመት ውስጥ ከኔ ጋር ያለሽ የምትወጁት ትዝታ በዚህ 1 አመት ነው ጥያቄ። በዚህ 1 አመት ውስጥ ዘራስ ነው ማለት 1 አመት ነው አመት አልፎ ነው በዚህ ብዙ ነገር አለ። በሀዘንም በደስታም ብዙ ነገር አብረን አሳልፈናል ነው ይሄ ነው የምለው። ብዙ ነው ያለው ማስታወስ ግን ችግር እንዳለብኝ ታውቂያለሽ። ማስታወስ በዚህ 1 አመት ብዙ ሞመንት ነው ያለው። በቃ ብዙ ነገር ነው ከሷ ጋር ነው 1 አመት ማለት ቀላል አይደለም። 1 አመት ከ3 ወር ነው አሁን ሆነና በአንድ አመት ብዙ ነገር ስላሳለፍን ችግሩንም ደስታውንም ሀዘኑንም በጣም ሀዘን የሚባል ነገር እግዚአብሔር ይመስገን ገጥሞን አያውቅም፣ አይገጠመንም። ግን ደግሞ ትንሿ ሞመንት ትልቋ ሞመንት ሁሉም ነገር ባይዘይ በጣም ደስ ብሎ እናሳልፈው። በጣም ቸገረና ምንለው ነገር የለንም ማለት እንደዚህ ነገር ገጥሞን አያውቅም። ሀሳብ ነው የሚቸግረን እኛ ከሰዓት ምን ወጥ ይሰራ ነገር ማለት ብዙም ስለማላስታውስ ስለማልፈልግ እኔ ነኝ ይሄን አንድ ማረጋው የምታረገው ጭራሽ ነው በቃ ይልጭ በዚህ ምን ሰራ ስትለኝ እኔ እንጃ ስለማልችል እንጃ በቃ ሰው ራሷ ትፈላሰፈዋለች። እስካሁን ያልነገርሽኝ ነገር ምንድን ነው? እስካሁን ያልነገርሽኝ ነገር ምንድን ነው? አንቺ ደበኩሽ ማለት ነው
ጌታ እንትን ነው እራት ልንበላ ያው ብናገች በሰዓቱ ብነግራት ስለማትበላ አሁን ልንገራት። በረሮ በጣም አስቸግሮናል ቤታችን ውስጥ። በዚህ አጋጣሚ የበረሮ ማጥፊያ ካላችሁ እባካችሁ አግዙን እና እራት እኔ ዳይሳ ጀመረ በፊት ወጣችን አንድ አይነት የነበረ ጊዜ ማለት ነው። ወጥ በረሮ ገብቶ ነበር ጌታ ነው ወጥ ውስጥ በረሮ ገብቶ ነበረ። ከዛ እራት ደግሞ በጣም ርቦናል። እሷ ከጂም የመጣችው ምናምን ነገር ተርባን የመጣችው ሌላ ቀን ይሄ እንቁላል ምናምን ነገር አልተዘጋጀም ማለት ነው። ሶ የነበረን አንድ አይነት ወጥ ብቻ ነበር። ከዛ ካስታወሽ ደግሞ አንድ እንጀራ ብቻ ነበርና እንጨምር ምናምን ነገር ብለን እንትን ብለን እንግዛ ወይስ ምናምን ብለን ማለት ነው። ከዛ ይበቃናል እኔ ብዙ አልበላም ምናምን ነገር አቀረብኩ ምናምን። ከዛ እንትኑ ስጨልፍ ወጡ ላይ በረሮ አገኘው። ፋይናሊ ወጡ ደግሞ በጣም ትንሽ ነው በእውነት ለመላችሁ። አሁን እቺ ልጅ ተርባለች። ሰዓቱ 3 ከምናምን አልፏል። ሊፍት አይሰራም። ምን ላድርግ እንደ እናት የተጨነቁት ግን ደግሞ አቀረብኩ። ለሁለት በላናት አደረኝ። ምን ማለት ነው? ያቺ ችግር የለውም። እኔ የሞኩት እኮ ነው የበላሁት እኮ ብነግርሽ አንደኛ ነገር ሳትበይ ልታድሪ ነው ምናምን እሱ ማለት ነው። እሷ ደግሞ ከተራበች ማለት ነው ቤቴ ነው የምሄደው ብትል በጣም ነው ረሃብ ማትችለው እግዚአብሔር እና በረሮን አውጥቼ በልተናል ይላችኋል። ውርስም እስካሁን ያልነገርኳት እግዚአብሔር አሁን ድረስ በረሮ ውስጥ ስለምትል ነው እና ይመስላል በቃ ፊኒሽ ጋይስ ጨርሰናል። ወደ ስፔሻል ጥያቄ ስለሁለታችን ነው። አዎ ግን ይሄ ብር ካልመለሽ ብር ቀጣጣበት ማለት ነው። ማነው አልቃሻ? እኔ እንባ ማያወጣኝ ሰው ነኝ እግዚአብሔርን ነው የምላችሁ። እሷ ግን እኔ ይሄ ለአክቲንግ የተሰጣት መሰጠት ጭምር ይሁን ለምን ይሁን አላውቅም። እንባ ቀርቧ ታውቃላችሁ። ቲክቶክ ላይ የሆነ የሚያሳዝን ነገር እኔ ራሱ እንደዚህ እየሰማሁ ሆነ ከኔ ታሳልፍብኛለች እንባ ስለሚመጣ ሁሉ ብላ ማለት ነው። ከዛ የሚያሳዝን ሙዚቃ ለስለሳለ ሙዚቃ ያስለቅሳታል። ጭር ያለ ቦታ ያስለቅሳታል። የሚገራቸው አሁንስ በጣም ምን ያልቃሻል አልወደውም ግን ይባል እግዚአብሔር በስማ ብቻ ግን በጣም ሰው አልቃሻ ናት። የሆነ ነገር ብናደርግ እኮ ምን ባል ነው የሚገልጸው? ሰው ለሰው ደስታ ታለቅሳለች። ለሰው ተደስቶ ሲያለቅስ ይሄ የቅርብ ሰው አይደለም እኮ በጣም የሩቅ ሰው ሆኖ ግን ደግሞ ደስታቸው እንደዚህ በስልክ እየሰማ ምናምን እንቧ ይወርዳል። እንደዚህ ነው ገባችሁ? ይሄን አክል በጣም አልቃሻ ናት። ማይቀር ነው። እሺ ሁሉ እንግዲህ ጥያቄዎች መልሰናል። ቆንጆ ታይም ነበር የነበረን። እንደምትወዱ ተስፋ አለን። በቀጣዩ ደግሞ እናንተ የምትፈልጉትን ሰው እዚህ ቤታችን የኮፊ ታይም እያሳለፍን እንጋብዝላችኋለን ማለት ነው። የምትፈልጉትን ሰው ኮሜንት ላይ አስቀምጡልን። ያ ራንደምሊ ሰሌክት አድርገን እናቀርብላችኋለን ማለት ነው። ሰብስክራይብ እንዳይረሳ አደራ። ወደ ስፔሻል ጥያቄዎቻችን አሁን የምንገባው እነዚህ ጥያቄዎች አንድ ሰው ካልመለሰ በለት ነው። ካልመለሰ ወደ 100 ብር ቅጣት ነው። ያ ካልመለሰ እንደዚህ መውሰድ ነው። ካልመለሰ መውሰድ ነው አይደለም። ለምሳሌ እኔ ካልመለስኩ እኔ ወስዳለሁ። አንቺ አትይሽ ነው እንደሰማ እሺ ሞዶ አርቲስት ግሩም ይርዳስ ከሴትስ እድለ ወርቅ ነው ስሙ። እድለ ወርቅ ነው። እድለ ወርቅ ጣሳ። እሺ ቀጣይ ሁለታችን ነው። ይሄ ይሄ ደግሞ አስተናገድ ሞዶ አርቲስት ስለሚዘው እንዴ ከምርሽ ብዙ ምን ታድለሽ ብዬ ነው የአማርኛ ተመጣጣና ግሩም ይርዳስ ነው ከሴት ሰላም ተስፋ በትረሻ እናደግ እኮ ነው እኔ ማለት ሰላም ተስፋ ግድ ነው። የምትወጂው መዝሙርና ዘማሪ መወደው እኔ አንቺ የምትወጂው መዝሙርና ዘማሪ መዝሙር ፈላጊ ራሷ ዘማሪ አና ወንድ እንትን በረከት ነው። በረከት ከወንድ የሊሰንስ ያንቺ የምትወጂው መዝሙር ከነ ዘማሪ ዮሐንስ ጆን እና ከዛ ደግሞ ከሴት ሃና ራሱ ከሴት አንቺ በጣም ስለምትጀት ያንቺ ብቻ ነው በዚህ በጣም ሞዳት ለጋጣሚ ኦኬ እሺ የሞዶ ቀለም ብላክ አንቺ ያንቺ ፐርፕል ይኸውላችሁ ፐርፕል ስናገር ብቻውን አልነገር አልጋዋ ፐርፕል ነው። መጋረጃዋ ፐርፕል ነው። መታወሻዋ የገላ መታወሻዋ ፐርፕል ነው። ፀጉር ማስያዣ ብዙ ጊዜ ፐርፕሎች ናቸው የሚኖራት። ማበጠሪያዋ ፐርፕል ነው። የቤት ካልሲዎቿ ምናምን ፐርፕል ናቸው እና ፐርፕል ከለር በጣም ነው የምትወደው። ቤቱ እንዳለ ፐርፕል ነው። ግድግዳ ቀለም አንዷ በአንድ ሳይድ ፐርፕል አድርጋለች። መታደል ነው። እሺ የምትወጂው ምግብ የምወደው ምግብ ከፈረንጅ ላዛኛ ከዚህ ደግሞ ፍርፍር ፍርፍራ አንቺ ሩዝ በጣም የምትወጂው ሩዝ ከምንም ጋር በቃ ሩዝ በጣም እሺ የኔ ህልም ምንድን ነው? ብዙ ጊዜ ሊያውሽ ያቀርልኝ አንቺ ማውሽ ተመጣጣሽ ታይቀርሽ ሰው ህልም ለወደፊቱ ምንድን ነው? ወደፊት ህልሜ
ስለዚህ ሲተኛ ተለሙ አይደል? ኢየሱስ ይጠፋብኝ ነው ወይስ ህልሜ? አንቺ ህልሜ ጠፋሽ? ያን አደረግሻለሽ። ወደፊት በዚህ ማድረግ ፈልጋለሁ ብዬ ብዙ ጎሎች አሉና አንደኛ ነገር ይሄ ምንድነው ብቃቷ የሲኒማ ፊልም ሰርታ ማሳየት አንደኛ። ሁለተኛ ነገር ደግሞ ምናምን የሚባል ነገር ይሆናል። ለእናቷ ማድረግ የምትፈልጋቸው ነገሮች አሉ። በቃ አንዱ ያሳካላት። አንቺ ደግሞ 1 ሜትር የሱቅ መክፈት እንደምትፈልጊ እንደ ውጪዎች እና ሌላ ደግሞ ያው በቃ ፋሚሊዎች ላይ በደንብ አሁን ከምታደርጊ በላይ ማድረግ እንደምትፈልጊ ያውቃል። እሺ ሁሉ ጊዜ የምትለው ነገር ብዙ ጊዜ ሁሌ ማለት ነው ወይኔ ይሄ ቃል ነው የምለው። 2 ቃል ሁሌ ማስታወሳለሁ። አንደኛ እንግዲህ ምን ነበር? ወርቅ ጠፋብኝ እንጂ ፈስ ምናምን ያለበት ነው። በገዛ ፈሴ አስሜ መቀስቀሴ ነው የምትለው ሁሌ የሆነ ነገር እንደ እህቴ ሲገባ አይገጥምም ራሱ ራሱ ግን በጣም ከመውደድና አፏ ላይ ከመኖሩ የተነሳ በገዛ ፈሴ አስሜ መቀስቀሴ ታለች እና ደግሞ ተአምር ነው ተአምር ነው እና ተሳምነዚህ ታረብሩን በቃ ታቂም ትልካ ወይ እግዚአብሔር ነው ይሄን ራስ ማቋል መሰለኝ ይባል እንዴ ልትዩ ነገር እንዴ አሁን ዳክሽ እንዴ እግዚአብሔርን አላውቀውም ማለት ነው። አልመጣልኝ ይሁን ምን አላውቅም። ምንድነው ገና ወደ 100 ብር ያገኛል። አንቺ ጋር ያለሽ ነው ለሰይ ማች ተስባለ እንዴ ማይራፊ እኮ ለምን እንደዚህ ነው ብዬ ታስታውሳችሁ ማንቸሽ ተቀጥልሽ ነበር የለም አቃል ወይ ደግሞ ታፍቶብኝ ነው። እሺ ማን ተባብለ ነው ቤት ውስጥ የምንጠራራ? እኔ ቡናምሽ እኔ ኦፊስ ሁሌ ቡናምሽ እኔ እህቴ ብላታለሁ እማ ብላታለሁ እንደ እናትም ስለምትሆንልኝ ማለት ነውና አንዳንዴ እናቴ ነው የምትመስለኝ እና ደግሞ እህቴ ስል እዚህ ጋር ዛማም ሊቀርብ ሲመጡ ራሱ እህቷ በጣም ይመጣና አሁን እህቴ ቢስ ካልሰማች ሲል እንችላለን እዚህ ብዙ ጊዜ ወይ ውጪ ሆኜ ምናምን ሊሆን ይችላል እንጂ አብዛኛው ጊዜ ግን ቤቢ እየቀጠሯት ሌላ ሴት አውሩ ይመስለኝ ለሰው ለማስረዳት ራሱ ይሄ አንዳንዴ ቡ የሚለው ነገር ማያቅሰው ለማስረዳት ቤቢ ናት ምናምን ነገር ብዬ ስለያ ስሞራ ነው ይመስለኝ ኢቭን ቤተጌም ደግሞ ጭራሽ አይታሰብም አስቢው ራሱ አለቀ የመርሳት ችግር ማን ያለበት ሁለታችንም እግዚአብሔርን ያንቺ ደግሞ ኤዲት እኔ በጣም ምራሰው በኢየሱስ ክርስቶስ እዚህ ጋር አንድ ቤት ይሰራች ትነሳና ወይ እዛ ጋር ሶፋ ምናምን ታስተካክልሻለች እሱ ጋር ደግሞ ትተው ገብተው ቁም ሳጥን ታስተካክልሻለች እና ወደ መርሳት ችግር ሲያስ አይዴች ነው በቃ እኔ ደግሞ የሆነ ነገር ረሳለሁ እህቴ አሁን እንደዚህ ላይ ስልኬ ላይ እንኳን የሆነ ነገር ላደርግልኝ ወይ አሁን እንደዚህ ደግሞ በጣም አሁን እንትን በይልኝ እያልኩት ሰው ረሳው የሆነ ቲክቶክ ወይ ስትሮ እያልኩሽ ነው እንደዚህ ነገር በጣም ከዛ አስታውሳኝ ድጋሚ እንደዚህ እኮ ታደርጊ ነበር ምናምን ብላ አስታውሳኝ ነው እና የመርሳት ችግር ለታችን ያለብን ቤት አሁን እንዴት እንደምንኖር አስቡት እሺ ማነው ተናዳጅ እኔ ተናዳጅ አይደለም ታውቂያለሽ እኔ በጣም አርጂ ብናገራት እንኳን ባህሪ ስለምታውቅ እንትን ትላለች ዝም ነው የምትለው እኔ ዝም ትላለች እንጂ አሁን እኔ በጣም ትዕግስተኛ ነኝ በነገራችን ላይ በጣም እኔ ተናዳጅ ነኝ እና ስናደድ ደግሞ በጣም ባይሆን ነገሮች እናገራለሁ ይህ ትቀየራለች በስመ አብ ወልድ የሚያውቃት ያውቀዋል ምን መሆን እንዳለበት በዛ ሰዓት ማነው በጣም የሚተኛው ሞርኒንግ ሰው ማነው የመጨረሻ ጥያቄያችን ነው በጣም ግልጽ ነው እስካሁን ስና ማነው የሚተኛው በጣም የምትተኛው ግን የሆነ ሰዓት እሷ በጣም ትተኛ ነበር እግዚአብሔርን ተጽፎ ቡቲ ላይ አካውንት ላይ ገብታችሁ ቲክቶክ ላይ ብታዩ ማለት ነው ሁሌ ያው አንቺ በእነሱ ቪዲዮች ተነሳ በዚህ በጣም ሰው ማለት የት ነው በተኛው ላይ በእርግጥ እረዳታለሁ ውጪ በጣም የስራቸው ብዙ ነገር ስለሚያደክም ምናምን ነውና እኔ በተኛት በጣም ድሩ ስለለኝ ከተመቻቸልኝ እተኛለሁ እሷ ግን ማለት ነው እህቴ ቆይ 10 ደቂቃ ላውራሽ እና ልተኛ ብላ ከስራ መጣ ልታወራኝ ሶፋ አጠገብ መጣ ስልክ ይዛ እያወራች ምናምን ከዚያም ሰዞር ስል ስልኩ ዝም ብሎ ይጮሃል ሰው ታይታለች እግዚአብሔር ምስክሬ እንደዚህ ነው ራይዱ ስንሄድ ተኝታ የሆነ ሰዓት ደግሞ ሊሆንኩኛ ከዛ እየተቀማበልና ረጅም መንገድ ራይዱ ወደረው በቃ ልተኛ ነው ተመስገን በጣም የምትተኛው እሷ ነች ግን ደግሞ እንደዛ ያልኩበት ምክንያት አሁን ጠዋት ስወጣ ላልቀሰቅሳት እችላለሁ ለሊት ስለሆነ የምወጣውና ከዛ ሰውና እወጣለሁና አጋዦችና ምን ከሌሎች እንደምታረግ ተኝታ ነው የምትውል ከዛስ የምታለች ስለሆነ ፈታነሳ ተኝታለች የሚቀሰቅሳት ሰው ትፈልጋለች ከተቀሰቀሱ ላልነሳ ይችላል ጠዋትም ሊሆን ይችላል በቃ ቀን እንደዛ ነው ማታ ደግሞ በዛ ልክ እንቅልፍ አይመጣም ደግሞ ሰው ማነው እንቅልፋም ከሁለታችን ፍረዱ እሺ ኮሜንት ላይ ማነው እንቅልፋም እናንተ መስክሩ በቃ የመጨረሻ ጥያቄያችን አሁን ሞርኒንግ ሰው ማነው ሞርኒንግ ሰው ስራማቶ ቢስ እኔ 11 ሰዓትም ለስራ ጉዳይ ይነሳል እሷ ስራ ቤት ስለሆነ አትነሳም እኔ ግን ብዙ ጊዜ 11 ሰዓት 12 ሰዓት የሞርኒንግ ሰው ነኝ
ሸቅዋስና እኔ ደግሞ ጭራሽ አይደለሁም ልሆንም አልችልም አልወድም። ራሱ ቪዲዮ መዝጊያ ቢሆን ምንድነው ነገር ካለ ወዳጅነታችንን ያጠናከረልን አብሮነታችንን ብቻ መጨረሻ የምናወራው ነገር። ሰብስክራይብ ማድረጋችሁ እንዳትረሱ። ኦኬ የእውነት በጣም የምመኘው ህይወት ነው እየኖርኩ ያለሁት። ድሮ በጣም የምፈልገው ህይወት ነው እግዚአብሔር እና ድሮ የምንፈልገው ህይወት ነው እየኖርን ያለ ነው። ቤተሰቦቻችን ፈቅደውልን አምነውብን አብረን እንድንኖር። በጣም ሪስክ ነው ታውቃላችሁ። ሴት ልጅ በተለይ ወጣ መኖር የሚባል ነገር ፕላስ ደግሞ ሴትና ሴት ጓደኛሞች መኖር የሚባል ነገር ብዙ ሰው ነው ያለን መኖር ከጀመረ ጀምሮ። ግን ደግሞ ከኛ ጋር ያለው ማነው? እግዚአብሔር ነው። እና በጣም በቤተሰቦቻችን ጸሎትም ምናምን እንደውም እኛ በጣም ጠንካራ አይደለንም። በእነሱ ጸሎት እግዚአብሔር እስካሁን ድረስ አቆይቶናል። ከዚህ በላይም ደግሞ ማለት ነው አግብተን ብላ ጎረቤት ነው ደስ ይለኛል። ኢቨን እና እግዚአብሔር የሚያውቀው ምን አይነት ታምር ሊፈጠር እንደሚችል ታምር ደግሞ የኛ ቤት አደራችን ናት እና ሁሌ ተአምር ነው የሚለው ማለት ነው። እግዚአብሔር እየጠራት ነው ይመስላል። እና ብቻ ግን እግዚአብሔር እስከዚህ ድረስ ያቆየን አምላክ ታምናላችሁ። ትንሽ የሆነ ሰዓት ተኮራርፎ እዛው ከመነጋገር ውጭ ረጅም ጸብ ተጣልተን እንደማናውቅ እስካሁን ባለንበት እድሜ ማለት ነው። ይሄ እቺ አንድ አመት ኑሮ ብቻ ለምንላችሁ ከዛ በፊትም የነበረው ነው እና 11 አመት ከምናምን በጣም ተጣልተን ራሱ ማናውቅ ሰዎች ተራርቀን እኮ እናውቃለን። በአንዳንድ ሁኔታዎች ምክንያት እኛ ቤት ስንቀይር ምናምን ጎረቤት ነበረን እዛ። ግን አሁን ቤት ስንቀይር ምናምን ያለው ነገር ተራርቀን እናውቃለን። በስልክ ብቻ ሆኖ እንትናችን ማለት ነው። እኔም ያው ከቤት ስለምንወጣ ምናምን ነገር ግን እግዚአብሔር ይሄን ያክል ጊዜ የእውነት እምላችሁ የከረረ ጸብ ሳይኖር ምናምን ነው የኖር ነው። የሆነ ነገር ብታስቀይመኝ እነግራታለሁ። ጓደኝነት እንደዛ ነው ባይዘው። እሺ የሆነ ነገር ካስቀየመች በቃ ወይስ መነጋገር አለብን ወይ አትላንት ባናደሽኝ ብዬ እንደ ቂም ያስኩት ይሄ ጓደኝነት አይባልም አይደል? እና እንደዛ ነው እላችኋለሁና እግዚአብሔር ይመስገን በጣም እምወዳት እኔ ስጋ እህት የለኝም። ላይክ እንደ እህቴ ናት። እህቴ ብዬ አልጠራትም እንጂ እኔ ምናምን ለኔ መለያ ደስ የሚለኝ የምጠራበት ስም ነውና ግን ደግሞ የምር እህት ናት። በቃ ይሄ የእህትነት ስሜት ምናምን ነገር አለ አይደል? ጌታ ነብላችሁ ከፋሚሊ በላይ ቆም አንተሽ መጣችሁ ኤቭሪቲንግ ማለት ነውና በጣም ደስ ብሎኝ አብሬያት ማሳለፍ በቃ ያለሰ ይደብረኛል፣ ያለሰ ያስጠላኛል። ምን ልበላችሁ ፋሚሊ ለመጠየቅ ሄደን ከዛ ልናፈቃለን። ገባችሁ? ከዛ ፋሚሊ የነበራቸው ራሱ እናፍቅሽ ምናምን የሚለውን የሆነ በእንትን ነው የምናወራው። ምክንያቱም በቃ የምር ይደብረኛል። እሷ እኔ እንደው ቤት ማሳለፍ እችላለሁ ብኛል። እሷ ግን አትችልም። ያው አለቀሰች። ያው እግዚአብሔርን እኔ የምጠራ በኋላ እንደዚህ አሁን እያስለቅሳ ያወራት አሁን ይሻለኛል። እግዚአብሔርን ብቻ ግን በቃ እግዚአብሔር ይመስገን ጌታን ብዙ ማይሆኑ ጓደኞች ነበሩ አይደል? በጣም ብዙ ማይሆኑ ጓደኞች ነበሩ። ግን ደግሞ እግዚአብሔር ከሁሉ አሳልፎ አሸጋግሮ እዚህ አድርሶናል። ከዚህ በላይ ደግሞ እንደሚያሳልፈን እናውቃለን። ብዙ የትም በቃ መድረስ እንደምንችል ደግሞ እናውቃለን። የሚገርመው ነገር እውነት ስለ ሁለታችንም አልዋሻም ነገር ሁለታችንም በጣም ጠንካራ ሰራተኞች ነን፣ በጣም ማለት ነው። እና እግዚአብሔር ደግሞ ዛሬ ደግሞ እንደሚረዳ ግልጽ ነው። እግዚአብሔር ስለሚረዳን ሲደርሰናል። እግዚአብሔር ይርዳን ከዚህ በላይ እኛንም ቤተሰቦቻችንን። አሜን። አንቻላ ያው ተቀራ ብዙ ነገር ብለዋለችና የዚህ ቤት ራስ ክርስቶስ ነውና ራሳችን እሱን ስላደረግን ነው ምን ነገር ሆነን አናውቅም። ፕላስ ተጋጭተን ተጣልተን አናውቅም። የሆነች ነገር ሰው ላይ ያስማማ ይችላል። እንዲህ ነው ራሱ ብዬ ምለው እንትን የለና እንደዚህ ለምን አደረግሽ ተባብለን ነው እንጂ ምን አልፈው የከረረ ጥል እንኳን ተጣልተን አናውቅም። እና ምን ልላችሁ ነው በጣም የምትንከባከበኝ ባይዘው እንደዚህ እንደምታያት አይደለችም። እሺ ዋዛ አይደለችም። በጣም የምትንከባከበኝ እንደ እናት እማ ብላት ለዛ ነው ቤት ራሱ እዛ ስላቸው እንደዚህ ጋር ቁልሽማ ነው የሚባለው ማለት ነውና በቃ ደግሞኝ ስመጣ ከቀረጻ ሊሆን ይችላል ከምንም ነገር ሆኖ ምፈልገውን እኔ ሳልነግራት ታውቃለች። ከዛ መሰለኝ ነገር ታደርግልኛለች። ብቻ እናት የሚያደርገው አለ የእሱን አይነት ትሪትመንት ነው የምታደርግልኝ። በጣም ነው እኔ ወደፊት ለልጅ በሷ የተለማመድኩኝ አላውቅም። ሳቦርት ምናምን በልጅ ነው ሰልሞን በመሳት ልጇ ነው እኔ ብታይ እኔም እንዳልሽ ነው የምትሰማኝ። በጣም ነው ማስብላት፣ በጣም ነው የምጨነቀው። ታምናላችሁ? እግዚአብሔር ምስክሬ እንዳታዝን ምናምን ያለ አይደለ ከዛ በጣም ነው የምጨነቀው። እኔ ከመጀመሩ እንደሆነ አላውቅም እንደዚህ ሆንኩት። እግዚአብሔር ምስክሬ ግን ማለት ነው ከዛ በሆነ ነገር በስራ በሆነ ነገር እንድትደሰት ምናምን ይሄ ማድረግ የሚችለው ነገር ቢኖርና የምትሉት ነገር የለም። እንደዛ አስባለሁ አንዳንዴ ጨራሽ። የኔ ከፍታ ደግሞ ለማየት በጣም ከሚጓጉ ሰዎች አንዷ እሷ ነች። በጣም ጌታ ማለት አሁን ጓደኛ ሆኖ ያንተን ከፍታ እንደማየት የሚያስደስት የለም ብዙ ሰው ላይ የሚቀናና ያንተ እንደውም ድቀት የሚፈልግ ሰው አይደል? የኛን ድቀት የሚፈልግ ሰው ያለውና እሷ ደግሞ እኔ እንኳን የሆነ ድክም ስልችት ብለኝ እንኳን እንደዚህ ነው እንደዚህ ብላ የምታበረታኝ ሰው ይችላል። በቃ ብቻ እንደዛ ነው። እሺ ለምጨራ ጊዜ ብለው በቃ ስታገቢ ቀሚስሽን የሚያስይዝ ታይም ላይ እንድደርስ እግዚአብሔር ይርዳል። አሜን። አጠገብሽ ምን እንድደርሽ ያርግልኝ እና ብዙ አመት አብረን እንኖር። ወጥሻለሁ። ሰብስክራይብ ማድረግ እንዳረሱ
እንወዳችኋለን። በቀጣይ ማን ይጋበዝላችሁ ጻፉልን። ባይ ባይ።